የመሐላ ድራማዋ ኤንጀላ ትክክለኛ ማንነትና የህይወት ታሪክ። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬም ደግሞ በአንድ ግለ ታሪክ መጣናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደተለመደው እንግዲህ ቤተሰብ ያልሆናችሁ ሰብስክራይብ የሚለውን የደወል ምልክት በመጫን ቤተሰብ ይሁኑ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። የመሐላ ድራማዋ ኤንጀላ ማን ናት? ታሪኩ የሚጀምረው በቱርክ ውቧ የባህር ዳርቻ ከተማ ኢዝሚር ውስጥ ነው። የካቲት 5 ቀን እንደ አውሮፓውያን አቆጣጠር በ1999 ዓ.ም በተወለደችበት ጊዜ ወደፊት በሚሊዮኖች የሚቆጠሩ ሰዎች በስክሪን ላይ ታዝናናናለች፣ ታስደስተናለች ብሎ ያሰበ አንድም ሰው አልነበረም። ገና ከልጅነቷ ጀምሮ የጥበብ መንፈስ በውስጧ ይርገበገብ ነበር። አንድ አርቲስት ስሜቱን በድምጹ እንዲሁም በዜማ እንደሚያንቆረቁረው ሁሉ ሴሜሬም ስሜቷን የምትገልጽበት የራሷ ቋንቋ ነበራት። ያ ደግሞ ስዕል ነበር። ቀለሞችን በማዋሃድ ሐሳቧን በሸራ ላይ ማፍሰስ ያስደስታት ስለነበር የዩኒቨርሲቲ ትምህርቷን በስዕል መምህርነት መረጠች። የህይወት እቅዷም ዝም ብላ ሰዓሊ ካልሆነም የስዕል መምህር መሆን ነበር። ነገር ግን እጣ ፈንታ ሌላ አስገራሚ ዜና አዘጋጅቶላት ነበር። የ15 ዓመት ታዳጊ ያለች ሙሉ በሙሉ ባልታሰበ አጋጣሚ የችሎታ ማፈላለጊያ ኤጀንሲ በተለምዶ ካስቲንግ ኤጀንሲ ውስጥ ትመዘገባለች። ይህችም በስዕል ሸራና በቀለሞቿ ላይ ብቻ ትኩረቷን አድርጋ የነበረች ልጅ ድንገት ራሷን የሲል ዴኒዝ በተሰኘ ተከታታይ ድራማ ካሜራዎች ፊት አገኘችው። በመጀመሪያ ላይ ነገሩ እንግዳ ቢሆንባትም የካሜራው መብራት ሲበራባት በውስጧ ተደብቆ የነበረው የትወና ተሰጥኦ ፈንድቶ ወጣ። ጉዞዋ በአንድ ጀንበር የተሳካ አልነበረም። ትንንሽ ሚናዎችን እየተጫወተች ከእያንዳንዱ ገጸ ባህሪ ጋር እያደገችና የትወና ጥበብ በጥልቀት እያሰሰች መጣች። የታሪኳ ወሳኝ ምዕራፍ ደግሞ የተከፈተው በ2020ዎቹ መጀመሪያ እንደ ፈረንጆቹ አቆጣጠር ራሞና ሶሊያኒም በተባሉ ድራማዎች ተመልካችን ስትስብ ነው። በ2021 ደግሞ በሃት ኦኔም የተሰኘ ድራማ የሙያውን አቅጣጫ ሙሉ በሙሉ በሚባል ቀየረው። በዚህ ድራማ ላይ ያሳየችው ድንቅ የኮሜዲ እና የፍቅር ትወና ቱርክ ውስጥ ትልቁን የሆነውን የወርቃማ ቢራቢሮ ወይም ዘ ጎልደን በተርፍላይ ሽልማት እንድትቀዳጅ አደረጋት። ድምጿ፣ የፊቷ ገጽታዋ፣ ስሜቷን በካሜራ ፊት የምትቆጣጠርበት አስገራሚ ችሎታዋ እውቅናን አተረፈላት። ከስክሪንና ከታዋቂነት ብርሃን ጀርባ ስንመለስ ግን ሴምሬም አሁንም ያቺው የኢዝሚር ቀላልና ተጫዋች ልጅ ናት። ብሩህ ፈገግታዋ አይለያትም። በትርፍ ጊዜዋ ወደ መጀመሪያ ፍቅሯ ወደ ስዕል ሸራዋ ትመለሳለች። የምትወዳቸውን ድመቶች ታቅፎ ተፈጥሮ ማድነቅ ደግሞ ታዘወትራለች። በስራ ዓለም ካገኘችው አጋሯ አይታሽ ሻሽማዝ ጋር የነበራት የፍቅር ግንኙነትም የህይወቷ አንድ ጣፋጭና ደማቅ ምዕራፍ ሆኖ አልፏል። በአጠቃላይ ሴምሬም ባይሰል የህይወት ትረካ የሚያሳየው በድንገት የተከፈተላትን በር በብቃት ተጠቅማ የራሷን የህይወት ዕጣ ፈንታ በብሩህ ቀለማት እያሸበረቀች ያለችው ጠንካራዋ የጥበብ ሰው ጉዞ ይሄን ይመስላል። እንግዲህ ውድ ተመልካቾቻችን በመሐላ ድራማ የምናውቃት ተወዳጇ ተዋናይት ኤንጀላ ወይም ደግሞ ሴምሬም ግለ ታሪክ ባጭሩ ይሄን ይመስላል። በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።